ደ28 ላይ ደርሰናል ማለት ነው። ዛሬ የምንወያየው ስለ ማርኬት ሜከር በኤፍኤክስ ላይም በክሪፕቶ ላይም በየትኛውም አይነት ያሉት እንወያያለን ማለት ነው። ትሬዲንግ ላይ ሁሌ እናንተ ስትገዙ የሚሸጥላችሁ ሰዎች አለ፣ እናንተ ስትሸጡ ደግሞ የሚገዛላችሁ ሰዎች አሉ። ግን እነዚህ ሰዎች ማን ናቸው? እነዚህን ሰዎች ማርኬት ሜከር እንላቸዋለን። ስለዚህ እነዚህ ሰዎች ምንድን ነው የሚያደርጉት? በጣም በሚያሰቃችሁ ሁኔታ ሊኩዊዲቲ ነው ፕሮቫይድ የሚያደርጉት። ይህ ማለት እናንተ ስትሸጡ ለእናንተ ይገዙላቸዋል፣ ወይም ደግሞ እናንተ ስትገዙ ደግሞ እነሱ ሻጭ ናቸው ማለት ነው። እና ምንድነው በጣም በሚያሰቃችሁ ሁኔታ እነዚህ ሰዎች ዳይሬክሽናል ፖዚሽን አይዙም። ይህ ማለት ምንድነው? ፕራይሱ ጨመረ ቀነሰ ስቲል ለእናንተ ሸጠውላችሁም ቢሆን ፕራይሱ ቢጨምርም አይጎዱም። ለእናንተ ገዝተውላችሁም ቢሆን ወይም ባጭሩ እናንተ እንድትገዙ ካመቻቹላችሁ በኋላ እነሱም አይጎዱም። ለምንድን ነው እነዚህ ሰዎች እንዲህ ካላችሁ ገንዘብ እንዴት ነው የሚሰሩትም ካላችሁ መሀል ላይ ስፕሬድ የሚባል ነገር አለ። ስፕሬድ ማለት ኢንቪዚብል ፊ ነው። ብዙ ትሬደሮች ትኩረት አድርገው የማያዩት ግን ኢንቪዚብል ፊ የሆነ ነው። ስፕሬድ ለምሳሌ ምን ማለት ነው? የምትገዙበት ፕራይስ አለ። ለምሳሌ አንድ አሴት $100 ነው የሚሸጠውን በል እናንተ ስትገዙ ግን 100.1 ገዝታችሁ ሊሆን ይችላል። ለመሸጥ ስትፈልጉ ደግሞ 99.9 ሊሆን ይችላል። አያችሁ አይደል? ያቺ ስፕሬድ ትባላለች። ያለችውን ዲፈረንስ እነዚህ ማርኬት ሜከር ፕሮፊት የሚያደርጉበት ነው ማለት ነው። እና ቢዝነስ ሞዴላቸው እንደዚህ ነው። ግን ብዙ አይነት ማርኬት ሜከሮች አሉ። ከነዚህ ማርኬት ሜከር ስፔሻሊ ኤፍኤክስ ላይ ማለት ነው በጣም ኮመን ሊሆኑት ሁለት አይነት አሉ። አንዳንዶቹ ምንድነው ሪላይ የሚያደርጉት ኮሚሽን ማለት ነው። ማለት ፊ ትከፍላላችሁ፣ ከዛ ቀጥላችሁ ደግሞ ስፕሬዱንም ትከፍላላችሁ ማለት ነው። አንዳንዶቹ ደግሞ ስፕሬድ የላቸው በጣም በሚያስቃችሁ ነው። ይሄ ማለት በ$100 የሚሸጥ አሴትን $100 ብቻ ነው የምትገዙት። ኮሚሽን የለ ምን የለ። እንዴት ነው እነዚህ ሰዎች ብር የሚሰሩት ሲባል ኤፍኤክስ ላይ በጣም የተለመደው ብዙዎቹ ቢቡክ ተብለው የሚጠሩት ማለት ነው። እነዚህ ቢቡክ የሆኑት ምንድነው ልዩነታቸው? ዳይሬክሽናል ትሬደር ናቸው ማለት ነው። ይሄ ማለት እናንተ ስትሸጡ የሚገዟችሁ እነሱ ናቸው፣ እናንተ ስትገዙ ደግሞ የሚሸጡላችሁ እነሱ ናቸው ማለት ነው። ሊትራሊ እናንተን አጌንስት ዩ ነው የሚሄዱት ማለት ነው። ያው ይሄ ሌጋሊ መጥፎ አይደለም፣ ግን ምንድነው ትሬድ የሚያደርጉት ማለት ነው። እናንተ ስትገዙ እነሱ ሻጭ ናቸው፣ የራሳቸውን ቡክ ነው የሚሸጡላችሁ። ወይ አንዳንዶቹ ደግሞ ሲሙሌሽን ነው፣ ምንም ላይ ይሸጡላ ይችላል ማለት ነው። ያው እንደሚታወቀው 90% የሚሆን ትሬደር ኦቨር ታይም ስላችሁ ሎንግ ተርም ስናየው የመክሰር ቻንሳቸው ከፍተኛ ነውና እነዚህ ሰዎች ያን ቡክ ተጠቅመው ነው ማለት ነው ፕሮፊት የሚያደርጉትና ኤቭሪ ማርኬት ሜከር መጥፎ ጥሩ የሚባል የለውም። ኢትስ ጀስት ቢዝነስ ሞዴል እንደሆነ ማወቅ አለባችሁ። ስለዚህ እንዳልኳችሁ 90% የሚከስር ከሆነ ያው ለነሱ ኔት ፕሮፊት ይሆናል ማለት ነው። አሁን ይሄ ኤፍኤክስ ላይ ነው ያልኳችሁ። ክሪፕቶ ላይም ደግሞ አሉ አንዳንድ ማርኬት ሜከሮች አሉ ዳይሬክትሊ ከፕሮጀክቱ ጋር እያወሩ ሰፕላይ ወስደው ማርኬቱን ፓምፕ እያደረጉ ብዙ አይነት አለ። አይ ቲንክ ለሱ ቪዲዮ ያስፈልጋል ይመስለኛል። ብዙ ኮይኖች ካያችሁ እዚህ ጋርም ቻርት ማሳያችሁ በጣም ከዜሮ ተነስተው ባንዴ የሆነ ቢሊዮን 20 ቢሊዮን 30 ቢሊዮን ቫሉዌሽን ይገባል። ከዛ ደግሞ በነጋታው ስትመጡ ዜሮ ይገባል ማለት ነው። አሁን እነዚህም ማርኬት ሜከሮቹ ናቸው። አውቀው ይገዛሉ፣ አውቀው ይሸጣሉ። እና ይሄ ትንሽ ቪሽስ ሳይክል ነው ማለት ነው። ይደጋገሙታል፣ እንደዚህ የሚያደርጉ አሉ። ነገር ግን ራሳችሁን መጠንቀቅ አለባችሁና ኢትስ ጀስት ቢዝነስ እንደሆነ ማወቅ አለባችሁ። ይመቻችሁ።